ሰላም ጤና ይስጥልኝ። ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ቀይ ባህርና ኢትዮጵያ ተነጣጥለው መኖር አይችሉም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እንዲሁም ሻዕቢያ ግጭት ውስጥ የገባው የትግራይ ሕዝብ እንዲጠፋ በመፈለጉ ነው ሲሉም ተደምጠዋል ማለት ነው። እንዲሁም የወልቃይት ጉዳይ በህዝብ ውሳኔና በሰላም እልባት ማግኘት አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው የተናገሩት። ወደ ዝርዝር መረጃው እናልፋለን። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ከህዝብ ተወካዮች ምክር ቤት አባላት ጋር ለተነሱ ጥያቄዎች ማብራሪያ እየሰጡ ነው። ጠቅላይ ሚኒስትሩ በወሰንና መፈናቀል ጉዳዮች ላይ ሰፊ ማብራሪያ የሰጡ ሲሆን ኢትዮጵያን በፈለጉት አካባቢ ሰርተው መኖር መብታቸው ስለመሆኑም አስምረውበታል። ተፈናቃዮች መመለስ እንፈልጋለን ይላሉ። በተፈናቀሉባቸው አካባቢዎች ያሉ ነዋሪዎችም ይምጡልን እያሉ ነውና ታዲያ ማን ነው የያዛቸው የሚለውን ግን ማጤን ያስፈልጋል ሲሉም ተደምጠዋል። ተፈናቃዮች አትመለሱም በማለት የሚከለክሉ እንዳሉም ጠቅሰው ገበሬ ዘር ዘርቶ ምርት እንደሚጠብቅ ሁሉ ስደት፣ ሞትና መፈናቀልም ዘርተው በዚያ ሰበብ እርዳታ የሚፈልጉ አካላት አሉ ነው ያሉት ጠቅላይ ሚኒስትሩ። ተፈናቃዮች ወደ ቀያቸው የማይመለሱበት ምክንያት ተፈናቃይን መያዝ ያደረገ ፖለቲካ በመኖሩ ነው ብለዋል። ይህ አካሄድ የሰዎችን ስቃይ የሚያበዛ ስለመሆኑ መታረም እንዳለበትም አሳስበዋል። ከየትም አካባቢ የተፈናቀሉ ወገኖች በቀያቸው ተመልሰው በሰላም መኖር እንዳለባቸውም ተናግረዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ ሻዕቢያ ግጭት ውስጥ የገባው የትግራይ ሕዝብ እንዲጠፋ በመፈለጉ ነው ሲሉም ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ መንግስት ጋር የተፈጠረው አለመግባባት መነሻው ብዙዎች እንደሚገምቱት የወደብ ጥያቄ ያለመሆኑን በዛሬው የምክር ቤት ውሏቸው ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ በሁለቱ መንግስታት መካከል ያለው ቁርሾ የተቀሰቀሰው በሰሜኑ ጦርነት ወቅት ሻዕቢያ በትግራይ ሕዝብ ላይ ለማድረስ ያቀደውን መጠነ ሰፊ ጥፋት የፌዴራል መንግስቱ አልቀበልም በማለቱ ምክንያት እንደሆኑም ተናግረዋል። የሰሜኑ ጦርነት ለመቋጨት የተፈረመውን የፕሪቶሪያ የሰላም ስምምነት ለግጭቱ መባባስ ትልቁን ድርሻ መውሰዱን ጠቅላይ ሚኒስትሩ አስረድተዋል። ህወሓት ሳይጠፋ ለምን ስምምነት ተደረገ በሚል ሻዕቢያ ቅሬታውን ወደ ይፋዊ ግጭት ማሳደጉና ኢትዮጵያ መንግስት ግን የትግራይን ህዝብ ደህንነት ለማስጠበቅ ሲል የሰላም አማራጩን መምረጡን አብራርተዋል። ጠቅላይ ሚኒስትሩ አያይዘው በህወሓት አመራሮች ላይ ጠንካራ ትችትም ሰንዝረዋል። የትግራይን ህዝብ እንዲሁም ድርጅቱን ራሱ ካልጠፋሁ ብሎ ከሚንቀሳቀስ የሻዕቢያ መንግስት ጋር ህብረት ለመፍጠር መሞከሩ ህወሓት በትግራይ ህዝብ ያለውን ጥላቻና ግዴለሽነት በተግባር ያረጋገጠበት ክስተት ነው ሲሉም በንግግራቸው ወቅሰዋል። ጠቅላይ ሚኒስትሩ ይፋዊ መግለጫ ለዓመታት በወዳጅነት የታየው የሁለቱ ሀገራት ግንኙነት መሻከሩንም በግልጽ እያሳየ ነው የተባለው። ወደ ሌላኛው ዝርዝር መረጃችን ስናልፍ ቀይ ባህርና ኢትዮጵያ ተነጣጥለው መኖር አይችሉም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ለምክር ቤቱ አባላት በሰጡት ማብራሪያ ነው ይህንን ያሉት። የኢትዮጵያ መንግስትና ህዝብ ቀይ ባህርን ለመጠቀም ሰው ልግደል አላለም ያሉት ጠቅላይ ሚኒስትሩ በውይይትና በስምምነት እንዲሁም በገበያ ህግ በድርድር ጉዳዩን እንፍታው ነው ያለውም ብለዋል። እኛ ማጋራት አለብን፣ እነሱም ማገዝ አለባቸው። ኢትዮጵያን ጎርቶ ትርፋማ መሆን አይቻሉም ሲሉም ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያስብ ሰው አንድ ተፈጥሯዊ ህግ የሳተ ነው። ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም በማለትም አጽንኦት ሰጠዋል። የአፍሪካ ቀንድ እንዳይቀደድ የተሰፉ እንዳይጣመር የተቀፈደደ አካባቢ ነው ያሉት ጠቅላይ ሚኒስትሩ አብይ በባህልና ቋንቋ የሚተሳሰሩ ህዝቦች ያሉበት ቢሆንም ከፍተኛ ፉክክርና ጣልቃ ገብነት ያለው ከባቢ ነውም ብለዋል። የሁለቱ ውሆች ጉዳይ እኛንም እያተራመሰ በእኛ ጉዳይ የሚገቡ ኃይሎችንም እያሰፋ አንዱ ለአንዱ መከታ ሊሆን ሲገባው ችግር አስተላላፊ ሆነ በማለትም ነው የገለጹት። የኢትዮጵያ አየር ኃይል ከ100 በላይ አውሮፕላኖችን መታጠቁም የወጣ መረጃ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት በሰጡት ማብራሪያ የኢትዮጵያ አየር ኃይል ለውጡ ሲመጣ አንድ ሄሊኮፕተር ብቻ የነበረው የተቀረው መብረር የማይችል አውሮፕላን ነበር። ዛሬ ላይ ግን የተለያዩ ስምና ተግባር ያላቸው ከ100 በላይ አውሮፕላኖች ባለቤት ሆኗል ሲሉም አስታውቀዋል። ለምንድነው ተቋሙ የምንገነባው የተባለ እንደሆነ ባንዳ ከማቁሰል አያልፍም። ዝግጅቱ ግን ምሰሶውን የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናት ለማስቀጠል ነው ብለዋል። የኢትዮጵያ አየር ኃይል ላይ የተሰራው ስራ የተቋም ግንባታ አካል መሆኑንም አስረድተዋል። በኢኮኖሚ በተቋማት ግንባታ የማድረግ አቅማችንን የምናሳድገው ኢትዮጵያን የሚያጸኑ ምሰሶዎችን መጠበቅ ግዴታ ስለሆነ ነው ብለዋል። ከባንዳዎች የበለጠ ሀብት ካላመነጨን በስተቀር በሀብት በሚዲያ በዲፕሎማሲ ምክንያት ጫና ይፈጠራል ሲሉም ገልጸዋል። መፍትሄው ብቃትን በማጎልበት ጠንክሮ መገኘት ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ መጉዳት የሚፈልጉ ኃይሎች ፋይናንስ ቢደረጉም ኢትዮጵያን የሚያስቆሙበት አንዳች አቅም እንደሌላቸውም ነው የተናገሩት።
በህዳሴው ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የፓርላማ ማብራሪያቸው አሜሪካ ስለ ህዳሴ ግድቡ በተደጋጋሚ ስለምትለፈልፈው ጉዳይም ግልጽ ምላሽ መስጠታቸው ነው የተሰማው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ ህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈን ነው የተሰራው በማለት ከ3 ጊዜ በላይ መናገራቸው ይታወሳል። ፕሬዝዳንቱ በቅርቡ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድቡን በገንዘብ በማገዟ ኃላፊነት ትወስዳለች ሲሉም ተደምጠው ነበረ። ለግድቡ ማን እንደከፈለ ታውቃላችሁ ዩናይትድ ስቴትስ ሲሉ በራሳቸው ጥያቄና ምላሽ ሆነው የተስተዋሉት ትራምፕ ይህች ሀገር በገንዘብ አግዛለች አላውቅም፣ ምናልባት የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም፣ የዲሞክራሲ ይመስለኛልም ነበር ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከፓርላማ አባላት ለቀረበላቸው ጥያቄ ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉም ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩት የተከወነ ፕሮጀክት ነው ሲሉም ነው የተናገሩት። ውድ የቻናል ቤተሰቦች ለሳቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌሎች መረጃዎች እመለሳለሁ። እስከዛው ግን መልካም ጊዜ